ኢንሻአላህ በአላህ ፈቃድ የምናደርገው ያው እንደሚታወቀው ጃዕፈር ጠያር ትምህርት ማዕከል ከተመሰረተበት ከ1985 አካባቢ ጀምሮ እንግዲህ በርካታ ዓሊሞችን፣ በርካታ ሑፋዞችን፣ በርካታ ዳዒዎችን ያወጣ ትልቅ ተቋም ነው። ብዙዎች ትልቅ ሰው የሆኑበት አገር ያስጠሩበት ከአካባቢያቸው አልፈው ለሌላ የተረፉበት ተቋም ነው። ይሄ ተቋም በአሁኑ ሰዓት አልሐምዱሊላህ ረብል ዓለሚን ከፌዴራል መጅሊስ ፍቃድ በማግኘት ጃዕፈር ጠያር ትምህርት ማዕከል በሚል አገር አቀፍ እውቅናን አግኝቷል። አላሁ አክበር። እንዲሁም ከቁርአን ኪታብ እና ከዲን ትምህርቶች በተጨማሪ ዓለማዊ ትምህርትንም የአካዳሚኩንም እንደዚሁ እስካሁን ሲያስተምር መቆየቱ ይታወቃል። ከኬጂ 1 እስከ ኬጂ 3 ድረስ ሲያስተምር ቆይቶ ዘንድሮ ደግሞ በአላህ ፍቃድ ከ1 እስከ 6 እንዲያስተምር ፍቃዱን አግኝቷል። አላሁ አክበር። የአንደኛ ክፍል ትምህርቱም ዘንድሮ ኢንሻአላህ ይጀምራል። ነገ አንድ ብለን አንደኛ ክፍልንም የኬጂንም የምንጀምርበት ሁኔታ ሁሉ ነገር ተጠናቆ አልቋል ኢንሻአላሁ ተዓላ። ቁርአንን በተመለከተ ይሄ ትምህርት ቤት እንግዲህ ከ300 በላይ ተማሪዎችን ሲያስተምር ቆይቷል። በዚህ ዓመት ብዙ ቁርአን የጨረሱ ልጆች የኸተሙ ልጆች አሉ። በርካታ ኪታቦችን የቀሩ ልጆች አሉ። እንደዚሁ በጀማሪ ደረጃ ቃዒዳ የጨረሱ ብዙ ልጆች አሉ። ዘንድሮ ላይ ኢንሻአላህ እስካሁኑ ትንሽ ለየት ባለ መልኩ የተወሰኑ ልጆቻችንን ሁሉም የሚሸለሙ ሁሉም ለትልቅ ነገር የሚበቁ ናቸው። ነገር ግን ቢያንስ የተወሰኑትን እንኳ አዲስ ነገር ጀመርን አድርግ ብለን ሽልማቶችን አዘጋጅተን ወላጅ መጥቶ ተቋሙን እንዲያይ እዚህ ያሉትን ነገራቶች ተረድቶ እንደዚህው ከዚህ በኋላ ተቋሙን አጋዥ እና ባልተቤት እንዲሆን በማሰብ ነው ይሄ ፕሮግራም የተዘጋጀው። ፕሮግራሙ ኢንሻአላህ ቁርአን አለ፣ በልጆች አንደበት የተለያዩ ምክሮች አሉ፣ ግጥሞች አሉ። በጣም ደስ የሚሉ ከልጆቻችሁ ለየት የሚያደርገው ባለቤቱም እናንተው ናችሁ። ፕሮግራሙን የሚያቀርቡት የእናንተው ልጆች ናቸው። መቼም በልጅ መኻደምን የሚያክል ትልቅ ነገር የለም። ቁርአን እንዳልኩት ከ300 ተማሪ በላይ ይማራል። ከነዚህ ተማሪዎች መካከል በጣም ብዙ የሚባሉት መክፈል የማይችሉ የቲሞች የሆኑ እንደዚሁ በዝቅተኛ ኑሮ ላይ ያሉ ተፈናቃዮች እና መሰል የህብረተሰብ ክፍሎች ስላሉ በርካታ ተማሪ ከ100 በላይ የሚሆን በነፃ ነው የሚያስተምረው። መርከዙ በነፃ ሲያስተምር አቅም ኑሮ ወይም ደግሞ የራሱ የተዘጋጀ ገቢ ኑሮት ሳይሆን ነገር ግን ይህንን ግዴታ ቁርአንን ለሁሉም መድረስ አለበት፣ የአቅማችንን ማድረግ አለብን በሚል በዚህው ባለን አቅም ትግል እየተደረገ ነው የሚገኘው። በዚሁም በርካታ ልጆች እስካሁን ድረስ ቁርአን የሐፈዙም የአኸተሙም የተለያዩ ኪታቦችን እየቀሩ አሉ። እንደው ለግምት እንዲመቻችሁ በዚህ ዓመት ብቻ ኪታብን በተመለከተ አዲስ ቁርአን የጨረሱ ልጆች በትንሽ ወራቶች 45 የሚሆኑ ልጆች ሰላተተ ኡሱል ጨርሰዋል። ሽሩጡ ሶላት 41 የሚሆኑ ልጆች ጨርሰዋል። 40 ከነ ሒፍዙ 31 የሚሆኑ ልጆች ጨርሰዋል። ቀዋዒድ አልአርባዓ እንደዚሁ 18 ልጆች ጨርሰዋል። በይቁንያ ከነ ሒፍዝ 12 ልጆች ጨርሰዋል። ይሄ በኪታብ ብቻ በተወሰኑ ወራቶች የተሰራ ስራ ነው። በቁርአን በተመሳሳይ በርካታ ልጆች ቁርአን አክትመዋል። ዛሬ ቁርአን ለጨረሱ 21 ተማሪዎች አሁን በቅርብ በዚሁ በክረምቱ አካባቢ እና ቀደም ብሎ ባለው ወር ለጨረሱ 21 የሚሆኑ ተማሪዎች ሸሃዳ እንሰጣለን። እስካሁን ድረስ በመርከዙ ያልተለመደ ነገር ግን አሁን ተጀምሮ ከዚህ በኋላ የሚተገበር ማንኛውም ልጅ እዚህ ቁርአን ጨርሶ ሲሄድ ከጃዕፈር ጠያር ትምህርት ማዕከል ማስታወሻ የሚሆኑ የዚህ አይነት ሰርቲፊኬት ተዘጋጅቶ ይሰጠዋል። ሌሎችንም የዕልም መርሐላዎችን በሚጨርስበት ሰዓት እንደዚህው ያንን የሚገልጽ ነገር ማስረጃ የሚሆን ነገር መስጠት ካሁኑ እንጀምራለን። በ21 ልጆች ኢንሻአላህ የምንጀምር ይሆናል። አሁን ቀጥታ ቁርአን የሚቀሩ ልጆች አሉ። የእነሱን ቁርአን እንስማና ወደ ፕሮግራማችን እንገባለን። አዲስ የምትመጡ ፊት ለፊትም ያላችሁ ወደ ምንጣፏ መጣ ብትሉ